እንዴት አላችሁ? ዶክተር ንጋተኛ ውስጥ ደዌ ስፔሻሊስት። ዛሬ ከኮቪድ ጋር ተያይዞ የሚመጣ የማሽተት ማጣት እንዴት ማከም ይቻላል ወይም መቼ ነው ሊመለስ የሚችለው የሚለውን እንነጋገራለን። ሰው ምንድን ነው ኖርማሊ ኮቪድ 19 በዳይሬክትሊ ኦልፋክተሪ ነርቭስ ወይም ደግሞ የማሽተት ነርቭን አያጠቅም። ነገር ግን ከዙሪያ ያሉትን ሳፖርቲንግ ኢፒቴሊያል ሴሎችን ያጠቃና ወደ ኦልፋክተሪ ሴልስ የሚደርስ ኦልፋክተሪ ኒውሮን ሴልስ የሚደርሰውን የደም የኒውትሪየንት የሌሎችም ነገር አፌክት ያደርጋል። ሎካል ኢንፍላሜሽን በማምጣት ከዛ ኦልፋክተሪ ኒውሮን ፋንክሽኑን ዲስራፕት ያደርጋል። ከዛ ሪቨርሲብል የሆነ ፓዞው አፌክትድ ይሆናል ማለት ነው። ሶ ብዙ ጊዜ ይሄ ነገር መቼ ነው የሚመለሰው የሚለው ጥያቄ ይነሳል። አብዛኛው ሰው ከ6 ሳምንት ላይ ከ80% የሚሆን ከ1 ወር እስከ 6 ሳምንት ሊመለስ ይችላል። ከቆየ ደግሞ እስከ በ3 ወር ኢምፕሩቭመንት በደንብ ኢምፕሩቭመንት ያሳያል። በ6 ወር 90%ቱ ሊመለስ ይችላል። ከ5 እስከ 10% የሚሆን ደግሞ እስከ 1 ዓመት ሊቆይ ይችላል። ከ1 ዓመት በኋላም ትንሽ ፐርሰንት የሚሆን ፐርስስት ያደርጋል። አለበለዚያ ግን አብዛኛው ሰው ይመለሳል፣ ቶሎ ሪከቨሪ ያደርጋል ማለት ነው። እና ይሄ ማሽተት ብቻ ሳይሆን መቅመስም ሊያስቸግር ይችላል። ወዲያ ኢሚዲየትሊ አንድ ሰው እንደተጠቀም ማሽተትም መቅመስም ሊጠፋበት ይችላል ማለት ነው። ብዙ ሁለቱም ነው። ከ6 ወር በላይ ከ3 ወር እስከ 6 ወር ውስጥ ካልተመለሰ ግን ምን ማድረግ ያስፈልጋል? ወደ አንገት በላይ ስፔሻሊስት ወይም ኤንቲ ሰርጅን መታየት ያስፈልጋል ማለት ነው። ሌሎች ኦብስትራክሽን ወይም ሌላ ነገር መኖሩን አለመኖሩን ቼክ ለማድረግ ማለት ነው። እኛ ግን ማድረግ ያለብን ወይም እስከዛ ድረስ ቶሎ እንዲመለስ ማድረግ ያለብን፣ ቶሎ የሚመለስበት አንደኛ ኮቪዱ በጣም ማይልድ የሆነ ኮቪድ ሲኖር ወይም ኤጅድ ያልሆነ ያንግ ፔሸንት ወይም ደግሞ ወጣቶች ላይ ሲሆን ቶሎ የሚመለስ ፕሮባቢሊቲ በጣም ከፍተኛ ነው። ነገር ግን ኦልድ ኤጅ ከሆነ ሲቨር ኮቪድ ኢንፌክሽን ከሆነ ደግሞ ወይም የኮቪድ ኢንፌክሽኑ በጣም ከፍተኛ ከሆነ የመቆየት ፕሮባቢሊቲው ከፍ ያለ ነው ማለት ነው። ኦልፋክተሪ ትሬኒንግ እኛ ማድረግ ያለ ትሪትመንት ወይም ሕክምና ኦልፋክተሪ ትሬኒንግ የሚባል አለ። ኦልፋክተሪ ትሬኒንግ ማለት ነው የተለያየ 4 የሚሆን የተለያየ ሽታ ያላቸውን ማቴሪያል እናዘጋጅና ጠዋትና ማታ ማሽተት ነው። እዚህ ውስጥ እያስገባ ስኒፍ እያረግ ያንን የተለያየ አይነት ማሽተት ያስፈልጋል ማለት ነው። አንደኛ ዋና ሰውም ቤት ውስጥ ማድረግ ለምሳሌ በጣም ሽታ ያላቸው እንደ ነጭ ባህር ዛፍ፣ ሎሚ ምናምን እነዚህ ነገሮችን በመጠቀም ማሽተት ያስፈልጋል ማለት ነው። ስኒፕ እያደረግ ጠዋትና ማታ ይሄ ትሬኒንግ ኦልፋክተሪ ትሬኒንግ ይባላል። ይሄን ትሬኒንግ መቀጠል ያስፈልጋል። ቢያንስ ማለት እስከሚሻል ድረስ ቢያንስ እስከ 1 ወር ጠዋትና ማታ ማድረግ ያስፈልጋል ኦልፋክተሪ ትሬኒንግ። ከዛ በተጨማሪ በጣም ሲቨር ከሆነ ደግሞ ይሄ ስቴሮይድ ስፕሬይ መጠቀም ይችላል። ሎካል ኢንፍላሜሽኖቹን ትሪት ለማድረግ ሎካል የሆኑ እነዚህ ስፕሬይ መጠቀም እንችላለን። ስለዚህ እንደዚህ በማድረግ ከኮቪድ ጋር ተያይዞ የመጣውን የጠፋን የማሽተት አቅማችን መመለስ እንችላለን። ካልተመለሰ ከ3 ወር እስከ 6 ወር ውስጥ በደንብ ካልተመለሰ ግን ከአንገት በላይ ስፔሻሊስት መታየት ያስፈልጋል። ይሄ ለሁሉ እንዲደርስ ኮፒ ሼር እንድታደርጉ እጠይቃለሁ። አመሰግናለሁ።